ቲክቶክ ትልቅ ጣጣ ይዞ መጥቷል። ለእውቅናና ለዝና ሲባል የሚሰሩ አይምሮና ህሊና በጥባጭ ነገሮች የሚለቀቁበት ሃይባይ የጠፋበት ፕላትፎርም ሆኗል። እንደ ሀገር ያሉንን የማህበራዊና ሃይማኖታዊ እሴቶቻችንን የሚንዱ ዘመን አመጣሽ ነገሮች በዝተዋል። ከነዚህ መሃል ደግሞ ካፕልስ ኮንቴንት ተብሎ የመጣው ቤተሰብ አፍራሽ ነገር አንዱ ነው። ለዚህም እንደ ማሳያ የሰሞኑ ወጥ የረገጠው የጥንዶቹ ፕራንክ ያሉት ነገር ብዙዎቻችንን ያሳዘነው ስራቸው አንዱ ነው። በዚህ ፕራንክ በተባለው ቪዲዮ ስር ባልተብዮ ሚስቱን በሚያንቋሽሽና በሚያሳፍር መንገድ ካሜራ ደቅኖ ሲያስለቅሳት ታይቷል። ይህ አሳፋሪ እንዲሁም ብዙ እናቶቻችንን ያስቆጣም ሆኗል። ከዚህ በተጨማሪ የበርካቶች ትዳር እያሰጋ ስላለው ካፕልስ ኮንቴንት እንዲሁም ይህ ፕራንክ የሰራው ግለሰብ በህግ የመጠየቅ ሁኔታው እስከምን ድረስ ነው የሚለውን የህግ ባለሙያዎችን ጠይቀን ያገኘነውን እናደርሳችኋለን። የሴት ልጅ ጥቃትን አምርረን እንቃወማለን። ሴት ልጅ እህት ናት። ሴት ልጅ እናት ናት። የሴት ልጅን ጥቃት ኮምፕሮማይዝ አድርገን ልናልፍ አንችልም። ትዳር ፈጣሪ የሚወደው ትልቅ ተቋም ነው። ትልቅም አቅምም ያስቀመጠው በዚሁ በተቀደሰ ትዳር ውስጥ ነው። ታዲያ አውሬው ትዳርን ማፍረስ ትልቅ ተቋም ማፍረስ እንደሆነ ያውቃል። ለዚህም ነው በተለያዩ ዘመን አመጣሽ ነገሮችም ጭምር የሚመጣው። ለቻናሉ እንግዳ ከሆናችሁ ሰብስክራይብ በማድረግ ቤተሰቡ ነው። ቪዲዮን ላይክ እንዲሁም ሼር በማድረግ ብዙሃን ጋር እንዲደርስ አድርጉ እያልን በቀጥታ ወደ ቪዲዮ እናልፋለን። ሰሞኑን ፕራንክ ቪዲዮ በሚል ስም ተሰራጭቶ ብዙዎችን ያስቆጣ አንድ ክስተት ተከስቷል። ቪዲዮውም ባል የህይወት አጋሩን ቀልድ በሚመስል ሰበብ ሲያዋርድና ስሜቷን ሲጎዳ ያሳያል። የአንድን ሰው ስሜት መጉዳት በተለይም አብሯችሁ ቤት የሰራች ልጅ የወለደችላችሁ እና ከጎናችሁ የቆመችን ሚስት ማስለቀስ ቀልድ ሊባል በፍጹም አይችልም። ጨዋታዝ በሚል ዩዘርኔም ከ40 ሺህ በላይ ተከታይ ባለው የቲክቶክ አካውንት የሚታወቁት ጥንዶች በሰሩት ቪዲዮ ማነጋገራቸውን ቀጥለዋል። ቲክቶክ ከመጣ ወዲህ አንድ የብዙዎችን ትዳር እየፈተነ ያለ አንድ ኮንቴንት አለ። ይህ የጥንዶች ኮንቴንት አማላይ እና ጥሩ ነገር ብቻ የሚታይበት፣ ጥሩ መልበስ፣ መሽከርከር፣ ጥሩ መብላት፣ ጥሩ ቤት መኖር፣ ውድ መኪና ማሽከርከር፣ ውድ ስጦታ መስጠት የመሳሰሉ ነገሮች ብቻ ናቸው የሚታዩበት። ይህን ያዩ ቲክቶክ ላይ ያሉ ጥንዶች በትዳራቸው ደስተኛ ሆነው እንዳይኖሩ የሚያደርግ አለፍ ሲልም ትዳር የሚበትን አካሄድ አደገኛ ይዘት ያለው ነው። እነዚህ ካፕልስ ኮንቴንትን የሚሰሩ ፊታቸው ካሜራ ደቅነው ሪል ያልሆነ ለቪው ብሎ ፌክ ቪዲዮ በማምጣት በርካቶችን ያስቆመጃሉ። መጥፎን አያሳዩም፣ መሃላቸው የሚፈጠረውን ጥል አያሳዩንም። በዚህ ምክንያት ተመልካች ጥንዶች የኛ ትዳር ልክ አይደለም፣ ወደ እነሱ መለወጥ አለበት በሚል ያልተገባ ሀሳብ ውስጥ ይገባሉ። ከቅርብ ጊዜ ወዲህ ደግሞ እነዚህ ካፕል ኮንቴንት የሚሰሩ ጥንዶች ፕራንክ እያሉ የሚሰቀጥጥ ቪዲዮ እየሰሩ መጥተዋል። አሁን ላይ አንዳንዶች ለእይታ ብለው የትዳር አጋራቸውን የስሜት መጎዳት እየቀረጹ ሲያስለቅሱ አሳይተው ወይንም የግል የትዳር ጊዜያቸውን ለአደባባይ እያጋሩ መጥተዋል። ነገር ግን በእነዚህ ጥንዶች ቪዲዮ ያስተዋልናቸው 3 ዋና ነገሮች አሉ። አንደኛው ቪዲዮን ከለቀቁት በኋላ ባሏ ላይ ተቃውሞ ተነሳ እንጂ ሆን ተብሎ ፎሎወር ለመሰብሰብ አብረው እንደሰሩት ይቅርታ ቪዲዮ ላይ ሲያወሩ ተደምጧል። ሁለተኛው ደግሞ ከመጀመሪያው ቪዲዮ ሳይቆጠቡ ሌላ ቪዲዮ መስራታቸው እውነትም ሆን ብለው ለቪው እንደሰሩት ያሳያል የሚሉ በርክተዋል። ሌላና ሶስተኛው ደግሞ ሚስቱ ሳታውቅ ፕራንክ ቢሰራት እንኳ ቪዲዮ ከተቀረጸ በኋላ እንዳይለቀቅ መደረግ ይቻል ነበር። ከተለቀቀ በኋላ እንኳን የህዝቡን ስሜት በመመልከት ቪዲዮን ወዲያውኑ ማጥፋት ይቻል ነበር። ነገር ግን ይህ ቪዲዮ እስከሰራንላችሁ ድረስ ቪዲዮ ይገኛል። እንደውም ከ3 ሚሊዮን በላይ ተመልካች አግኝቷል። ያሳዝናል። ውድ ቤተሰቦቻችን ከላይ ያነሳናቸውን ነጥቦች በማንሳት ብዙዎች ባል ብቻ ሳይሆን ሚስትም ተወቃሽ ናት በማለት ላይ ይገኛሉ። እናንተስ በዚህ ጉዳይ ላይ ያላችሁ ሀሳብ ምንድነው? ጥፋቱ የማን ይመስላችኋል? ሀሳባችሁን ኮሜንት ላይ አጋሩ። ይህ ፕራንክ ተብሎ የታየው ፍቅር አይደለም። ይህ ቀልድ ወይንም ቀልደኝነትም አይደለም። ይህ ንጹህ የሆነ አለማክበር ነው። ከምዕራባውያን ዝንባሌዎች ተኮርጀው የሚመጡ አብዛኞቹ እነዚህ የውሸት ፕራንኮች በትዳር ውስጥ ያለውን ታማኝነት፣ ክብርና መተማመንን በእጅጉ ያፈርሳሉ። በዛ በቫይራል ቪዲዮ ላይ የምትታየው ሴት ተዋናይ አይደለችም። እሷ እናት ነች፣ ሚስት ነች፣ ክብር የሚገባት ሰው ነች። ለእይታ ሲባል መቀለጃ ልትሆን አይገባም። በመግቢያችን ላይ እንደገለጽንላችሁ የሴት ልጅ ጥቃትን አምርረን እንቃወማለን። ሴት ልጅ እህት ናት፣ ሴት ልጅ እናትም ናት። ትዳር ውስጥ እንዲህ አይነት ነገሮች ሲከሰቱ መነጋገር፣ ይቅር መባባሉን በዚህ ቪዲዮ እንደ ምክር እናቀርባለን። ከዚህ በዘለለ ሴትን የሚያጠቃ በህግ መጠየቁን እንደግፋለን። ምንም እንኳን የኢትዮጵያ ህግ በቀጥታ ፕራንክ ወንጀል ነው የሚል አንቀጽ ባይኖረውም በፕራንክ ሰበብ
የሚከሰቱ ውጤቶች ግን ወደ ከባድ የወንጀል ተጠያቂነት የሚመሩ ናቸው። በፕራንክ ምክንያት በተቀለደበት ሰው ላይ በድንጋጤ ሞት ወይንም አካል ማጉደል የሚከሰት ከሆነ ድርጊቱ በቀልድነት አይታይም። እንደነዚህ ያሉ ከባድ ጉዳቶች ከተከሰቱ ፕራንኩን ያደረገው ሰው በኢትዮጵያ የወንጀል ሕግ መሰረት ተጠያቂ ሆኖ ወደ እስር የሚመራ ቅጣት ሊጣልበት ይችላል። ድርጊቱ እንደ ግድያ ወይንም ከባድ የሕግ ጉዳት ማድረስ ተቆጥሮ ይቀጣል ሲሉ የሕግ ባለሙያዋ ጠበቃ ሰብለ አሰፋ ተናግራለች። በስመ ፕራንክ የከፋ ነገር እንዳይከሰት ከፍተኛ ጥንቃቄ ያስፈልጋል። ቀልድ ሲያልፍ መዘዙ ከባድ የሕግና የህይወት ዋጋ ያስከፍላልና የፕራንክ ቪዲዮ ብዙ ጉዳት ከማድረሱ በፊት ኃይል ሊባል ይገባል እያልን የዛሬውን ቪዲዮ እዚህ ጋር እናበቃለን። በቀጣይ እስክንገናኝ በሰላም